ከክርስቶስ ኢየሱስ ውጪ አንሰብክም። ጳውሎስ እንደዚህ ራሳችንን አንሰብክም፣ የምንሰብከው እርሱን። እንዴት ያስመካል! እርሱ እኔ ምንድነው የተጠየቁት? ማጽደቅ አይደለም የተጠየቁት፣ የጸደቀውን ማወጅ ነው የተጠየቁት። ኦሬዲ እግዚአብሔር ከሰማይ ማህተም ይነገርልኝ አለ አብ። መላእክቶች በሙሉ ይሄንን ለማወጅ እኛን ለማገዝ ሰፍረዋል መሬት ላይ። ለማን የተሰጠው? ለቤተ ክርስቲያን። አግሬሲቭ መሆን ካለባችሁ እዚህ ላይ ነው። ክብር ለኢየሱስ ይሁን። ደስ ይለኛል። እኔ ጎናችሁ እስክትሞት ድረስ ለኢየሱስ ክርስቶስ ተናገር በሉት። እግዚአብሔር ክብራችንን እዚህ ውስጥ አርጎታል። እግዚአብሔር ኃይላችንን እዚህ ውስጥ አርጎታል። እግዚአብሔር መወደድም ሞገስም ካለ እዚህ ውስጥ አርጎታል። በዚህ ቦልድነስ ክርስቶስ ኢየሱስን እንሰብካለን። የምንሰብከው የዘላለም ሕይወት ያለው እሱ ጋር ብቻ ስለሆነ ነው። ኦብሰስድ መሆን አለባችሁ በክርስቶስ ተያዙ። እንደ ሱስ እንዳለበት ሰው ስለ ኢየሱስ ሳትናገሩ እማትውሉ። ወንጌል ካልሰበክ ይመምህ እስቲ ይቆረጥመኛል። ምን ሆኜ ዝም ብሎ ይቆረጥመኛል? ባክ በርዶ ነው አትበል። ስለ ኢየሱስ ስላላወራው ነው በል። እስቲ አሜን በሏ። ምንድነው ኮንፈርት የከለከለኝ ስትል አጠገቤ ላለው ሰው ያልነገርኩትም ብራዘር ኢየሱስ ክርስቶስ ይወዳል። ይለቃል። ቁርጥማት ራሱ ትሞቃለህ። ከውስጥ ወደ ውጭ ይሞቃል። የውስጥ ሙቀት ደግሞ ለደጁ ብርድ ራሱ ይሆናል። የለም ሌላ። እግዚአብሔር ሁሉ ነገራችንን እዚህ ውስጥ ገብቶናል። ይሄን አድርገን እንጨርሰዋለን። ኢየሱስ ክርስቶስ ብቻ ያድናል። የዘላለም ሕይወት የሚሰጠን ጌታችን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ዋሴ ነው።